በስልጣን ላይ መካ ይችላል በእውቀት ማይመካ ሰው ግን ድረስ ነው ማቀው እንዲያም ብዙ ነገር ያያወቀ እንደማያቅ ሆኖ እስኪጨርሽ ያዳምጦ እስኪሰለቸው ድረስ በሱ በደንብ ስለሚያቀው እስኪሰለቸው ድረስ አውርተሽ ጨርሺ አንድ መጽሐፍ ጣል ያደርግልሽና ለካስ ምንም አላቅም ወደሚል ደሞ ግን ምንም እሱ በጣም ወድለት ባህሪ ነው በምንም ነገር ሲመካ ይችላል አቅም ድረስ አንድ ጥቁር ፍልስፍና ለማስተማር በጣም የላቀ ሰው መሆን አለበት በዛው እውቀት ሰፊ እውቀት አለው ስለዚህ ከዛ መሰረት በዛው እውቀት መሰረት ተነስቶ ነው አመራርን ሲሰጥ ኢትዮጵያዊ ፈላስፋ ነው በጣም አንባቢ ነው ስለዚህ በእያንዳንዱ ነገር ላይ መረጃ ሳይሆን ማስረጃ አለው በእያንዳንዱ ነገር ከምንጩ እስከ ውጤቱ ድረስ ፍሰቱን ሳይንሳዊ በሆነ መልኩ ማስረዳት የሚችል በጣም ትልቅ ነው ደጋው መጽሐፍት ቤት ውስጥ የሚሰሩ ናቸው እና እዛ ከሳቸው ጋር ብዙ ጊዜ መጽሐፍት ቤት ስለነበረ ከነ ፓንከርስት ጋር ከነሱ ጋር አብሮ ነበር እና ኦልሞስት ብዙ ሰው ፈረንጅና ያሳደገው ምናምን ነው ይላሉ ግን እሱም ብቻውን አጎቱ ስላሳደጉት እንደው ብዙ ሰው ወንድሞችና እህቶች እንዳሉትም አውቁም 7 ነው 8 ናቸው ቤተሰቡ እህቶችና ወንድሞች በልጅነቴ በጣም የታደልኩ ነበርኩ 3 ቤተሰቦች ናቸው ያሳደጉኝ ማለት እችላለሁ ወላጆቼ እናቴ መንበረ ገብረ ማርያም አባቴ ተሰማ ከዛ ያሳደገኝ አጎቴ ጀማን ሐላብሶ ይባላል ከዛ በኋላ ደግሞ ትንሽ ከፍ ስል በጣም ቅርብ የነበርኩት ፓንክረስት ቤተሰብ ጋር ነው እነሱንም እንደ ወላጅ እንደ ቤተሰብ ነው ማያቸው እና በዚህ በጣም የተባረኩ ነበርኩ ፕሮፌሰር እንድራስ ጋር ልጅ ሆኖ ማለት ትውቅ ነበራቸው ቅርበት ነበራቸው በየጊዜው ቤታቸው ይመጣ ነበር 4 ኪሎ ነው ያደገው ምኒልክ ተማሪ ቤት ነው አራዳ ቀልዱም ምናምኑም በዛው እንትን ይላል እዛ ነው ያደገው አሉላ የሚባል ልጅ አለኝ እናቱ ጋር ከሙዬ ጋር በጣም ቅርብ ነን ከሷም ጋር በፊት አግብታ ስለነበር ያሳደኳቸው 2 ልጆች አሉ ታጠቅና አደይ የሚባሉ ከነሱም ጋር በጣም ቅርብ ነኝ ያክስቴ ልጅ ትላለች ልጅ እንድሪያስ ያሳደግ ትላለች በጣም ከልጅ ጋር በጣም ይግባባል መጫወት ይችላል ግን ደግሞ ዲሲፕሊን ነው እንትን አለው ከልጆቹ ጋር ከእንዳብሮ ከየረንም የሁለት ወንዱና ሴት ልጆቼ ልክ እንዳባት ሆኖ ነው ያሳደገው በጣም ነው የሚወዱት እንደውም አንድ ነገር ሲሆን በተለይ ትልቁ